ወይም ማተርሁም ወገሬቴው ወይ ማተር ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁንም የምንገኘው በውቡ ባህላቸው የሚታወቁት በስራ ወዳድነታቸው የሚታወቁት ዓለም የሚያውቃቸው ሰው ወዳድ ህዝብ ጋር የጉራጌ ማህበረሰብ ጋር ነው። እነሱ ጋር ተገኝተን ምን ይመስላል? በአካባቢው ባህል መሰረት የጆካ ቂጫ ይባላል። እዚህ አካባቢ ጸባ አይፈቀድም። ጉራጌዎች ስራ ወዳዶች እንጂ ጸባ አዋቂዎች አይደሉም። ነገር ግን ሰውነንና ስህተት ሲፈጠር አንዳንድ ጊዜ ችግር ሲፈጠር የሚታረቁበት ጥንታዊ የሆነ አሁንም የቀጠለ ባህላዊ ስነ ስርዓት አላቸው። እሱም የጆካ ቂጫ ይባላል። ተመልካቾቼ ከጉራጌ ማህበረሰብ ከስራ ወዳድነቱ በተጨማሪ ልንወስድለት የሚገባ ባህል ነውና እኔም አብሬያቸው ቁጭ ብዬ እከታተላለሁ። ወይ ማተርሁ በጉራጌ ባህል መሰረት ሳይመረቅ የሚጀምር የለም። የሆነ ነገር እርቅ ከመጀመሩ በፊት ይመረቃል፣ ሲያልቅም ይመረቃል። ባሪቅ ያግርዝ ደንጋ የትራቅ ገነንዳ ሰላም የህር መንግስት የዋርም የደር ከዛን ተበዳይ ተነስተው መናገር ይጀምራሉ። ያ ዋጅየና ጋሽ ወልዲ ዳር ገፌ ማፈር ወሰደቢ መሬቴን ገፍቶብኛል፣ ለዘመናት አብረት ኖረናል። ነገር ግን አሁን መሬቴን ገፍቶብኛል። አንድ በሉልኝ የገንባሪቆች እናንተ ትልልቅ የአገር ሽማግሌና አባቶች ያላችሁኝን እሰማለሁ። እሱ ግን ይሄን አድርጎኛል፣ በድሎኛል ይላሉ። ታዲያ ተበዳይ ብቻ የለም፣ በዳይንም መስማት ይፈልጋሉ። አባቶች በልንግዴ እስቲ አንተም ተናገር ምን እንደተፈጠረ ይሉና በዳይ የተባለውን ወደ እሱንም ማዳመጥ ይጀምራሉ። የተበደለው ሰው ተነስቶ መናገር ይጀምራል። እሱንም በአግባቡ ያዳምጣል። ከዚያ በኋላ ሁለቱንም ዋስ እንዲጠሩ ያደርጓቸዋል። አቶ ሰለሞን ቃማህዲ አንከረ ቃል በቸነው ነጋ ያንቀና ሆም ባሪቅ ያግርዝ ደንጋ የትራቅ ገነንዳ ሰላም የህር መንግስት የዋርም የደር ያፈር ወሰደቢ ዋጅየና አፈር ወሰደቢ ተበዳዩን መረጃ የሚሰበስቡበት የሚያጣሩበት በጉራጌ ባህል መሰረት የራሳቸው ስልት አላቸው። ተተት ወኸቱ ተግሬዩ ተጉነሬዩ መምር ወሰደብከም ቅየበተከሙ መምር ቃሉ ዝርዝር እንዲያስረዳንድ ተረን ወኸቱ ቅየ ገፋን ወሰደቢ ገግመታ ይሽን ነኸሪ የክፍኒ ቅየ ገፋም በረን ወኸተኖ ወሰደም አለግባቡ ቡምቡን በባሪ ኦሃ አህዌ በቸነው ጋሞ ገግመታ ይሽን ቃሩ ይገፍኒ አንቁ የክፍኒ ከዛ ተበዳዩ ወገንን ካዳመጡ በኋላ ረቆይ ሰባንከርኩ ገበራ አንከርኩ ዛር ቢሰጉየታ ዛሬ ቢቸንየታ ሰቤበር ወይበርየ ቢብረታ እንዲ አገግማ ማጥን ተክም ምናልባት ተሳሰተ ገፋ አርበረፐረ እሳተና አርበረፐረ ታትኪንም በእውነት ተረገደ አርበረፐረ እጭረት ባነረቅ አርበረፐረ እካነን ተጀፐረቢ ይምተረን ወተነው ባረናኸ እንዲ አቲ ዛሬ ይገወይፍቲ ስለተፈጠረው አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ ምትኖሩ ናቸውና ባካችሁ ጸባ ያስፈልግም ብለው ይገስጻሉ። በዳይንም ተበዳይንም ባንድ ቃል ለሁለቱም ሳያዳሉ ከለኛው ከከለኛው ሳይሉ ሁለቱንም ይወቅሳሉ። እነሱ ይሄን ካጣሩ በኋላ እንግዲህ
በጥፋታቸው መሰረት በአግባቡ ከተወቀሱ በኋላ በስተመጨረሻ ምትሉት አለ ወይ ተብሎ ይጠየቃሉ። እያ አፈረና አይሽንባ ያፈረና ልክ አይሽንባነ አበሎራ ወባ ይውሪ ቃርኸማ አኸ ታነናኸ ቤተሰባኸ መቆተራኸ ብንታን አጥቃሬ ነቢቃር ቸነኸቢም በባኾን ንኳረ ቁርቤ ነረ ኽባንኸረ ገጋኸ ተጀቸርኸን የቸነኸ ይፈዝ ቅየ ዳር የሰብ ሀቂቃ የሰብ ቃር ጎይታ የጠናንቃ ሀቂ ጋትመታ ገፋትመታ ወገሬ ተኽር ዘቾናኔ ዘንጋ ባንቀታ በብኪናታ ያርከማ ግዘር ያሙኝ አሁም ያተራከሰናሁ አፈር ትረብሮም ባፈር ፈሩ የተፈጠርኩም ታፈሩ የተፈጠነም ታፈሩ ዛፈሩ ታይሸክቱ ቃር ግዘር ያሙኝ የተፈጠርነውም ካፈር ነው የተጣላነውም ባፈር ነው ተመለሰን የምንገባበትም ደግሞ ወደ አፈር ነው። ታዲያ ለሁላችንም በሚበቃው አፈር ልንጣላ ሳይሆን ተግባብተን ሰርተን ልንበላ ነው የሚያስፈልገው። ምን አቀናኸም ቀያታነ ገንታነ ጀፈርታነ ተይውድቢም ባንበከረቢሜ አበሩስ ባነነ ደወባነነ ጀፈራጤ መጆካቸኔም ባህም ዝረከኸም እክሻንገረው ባኸም ዘቂነር ደፐርከኸም ኸይቂነር ኩታ ፍረክ ይፈርኩይ ይቺ ያሳቺ ጎይታ ሚሽን ኸይቂነር አትሳደድ ባንቀ ጆካማ በቸነኸ ዛም ጉራጌሜው ባህሬን ጎዴ አንቦሰደናኸ በቀያ ብንዛ መድነታ እኳም ነገ ብንቦጣነታ ያጠፋውን እንደ ጥፋቱ ይቀጣሉ። ገነን ሰብድሩ ቦታ አፈርኩ ተረገመት ያትራክስ ከማ ደንጋይ ይቸን ደንጋይ ይትፈጠር አሁ ሸውሃ በዝም በድሚያነ ሆይው ዘይቸን ደንጋ ባዘራ ቃሪከር እምር ሁረም በግሬ አት በግብታት በፈሪያት ሶስቂ ይሁዲ ተስማማን ሳንከረው አሁን ተስማማን ሳንከረው እሺ በዛ ህቅ ይሁረም በባዲቃው ተስማሞም አት ጀፈራ ወጪ ከማ ተሻከትኩም ተረብሩ ከማ ከመኸረ ይፈዝው እክሻማሃዊ ያ ወሄ ጎፔያኖ ይፍቱን ወረር ባሁን ባነ ይሽን አፈርኩታ ይሽን ባሁን ባ እኋምዛ የኋለና አፈር ይገፉኔ በትስማማጋ እያ መትስማማ ዳንኤል ሳርኸ በሰብሳብቶ በዝካ አዝማች ነረው አንከረው አጊ አዝማች ያግቡንድ ተስማማ ሀጊ ተቋመቂ የትስማማ የሀገር ሽማግሌዎቹ የሚሉትን ካዳመጡ በኋላ በሉ ዱላችሁን ጣሉ፣ ተቃቀፉ፣ ታረቁ ይላሉ። አመን ጣላድግ እንደራድግ እንዴ ተሳሳሙ ለክሮንታ ዋሻው እኮ እውነት ነው። እኛም ከገንባሪቅ አንወጣም፣ ምክንያቱም ጉራጌዎች ነን፣ ስንሰራ እንጂ ስንጣላ አያምርብንም ይላሉ። ከዛን ተቃቅፈው ደግሞ ሄደው የገንባሪቆችን የአገር ሽማግሌዎችን ባረባ ነገር መተን ስላስከፋናችሁ ጸቢዘን ስለመጣንባችሁ ይቅርታ እያሉ ሁሉንም አቅፈው ይስማሉ። ድጋሚ እንዲህ አይነት ጸብ ላይ ያመጡ ሁለቱም ይነጋገራሉ፣ ያመሰግናሉ፣ የአገር ሽማግሌዎችን ያከብራሉ። ለምን አትሉኝም? ምክንያቱም የጆካ ቂጫ ነዋ ጉራጌዎች የሚወደዱበት ለዘመናት ዘመን ከዘመን ተሻግሮ እዚህ የደረሰበት ፈጽሞ ነገር ከተፈጠረ ችግር ከተፈጠረ መልሰው የሚታረቁበት የጆካ ቂጫ ልዩ ባህል። ውድ ተመልካቾቻችን ስለ እውነት ለመናገር ጉራጌዎች ጋር መጥቼ ባየሁት ነገር ተደምሜያለሁ። ፈጽሞ ጸብ አይቻልም። እነሱ ጋር ጸብ እንኳን ካለ በጆካ ቂጫ ይፈታል። እናንተ ጋስ አካባቢያችሁስ ጋስ? ሁላችንም ባለንበት ጸብ ሊፈጠር ይችላል። ከተፈጠረም ተፈጥሯል። ስንቶቻችን ለይቅርታ እንሽቀዳደማለን? ሁላችንም እርቅ ያስፈልገናል፣ አብሮነት ያስፈልገናል፣ አንድነት ያስፈልገናል። ዛሬ ያሳየናችሁ የጆካ ቂጫ ምን ተማራችሁበት? እንዲህ ላሉ የጉራጌ ዞን አባቶች፣ እንዲህ ላሉ የቸሃ አባቶች፣ እንዲህ ላሉ የሁላችንም አባቶች፣ እንዲህ ላሉ የኢትዮጵያ አባቶች፣ የገንባሪቆች
ልናከብራቸው፣ ልንወዳቸው፣ ልናወድሳቸው ይገባል። በተመልካቾች ስም በድንቅ ሀገር ስም ትልቅ እድሜና ጤና ይስጣችሁ እላለሁ። እነሱ ሲኖሩ ነውና የሚመርቁን። እድሜና ጤና ይስጣቸው። ውድ ተመልካቾቼ እንዲህ ያልኩኝ በአካባቢው እርቅ በጆካ ቂጫ ተሰናበትኳችሁ። ኢትዮጵያና ሕዝቦቿን ፈጣሪ ይባርክ።